እበትም ትል ይወልዳል። መውለድ አባትነት አይደለም። በደንብ ከማንም ጋር ምንም ነገር ነው ማለት ነው። እሱ ከማንም ጋር ምንም ነገር ሲሆን የት ነበርክ? ዛሬ እኔ የራሴ ላይፍ ስጀምር አንተ መተን የምትከራከረው ነው ስለሆንክ ነው። ስለአንቺ የተከራከርኩ አይደለም ስለ ልጁ እንጂ። ውጣ እባክህ አብሽ ያስጠላ። የማይሆን ነገር አታውቅም። ምንድነው? የማይሆን ነገር አታውቅም። በቃ የማይሆን ነገር አታውቅም። የማይሆን ነገር አታውቅም። ስልኬን ልጁን አስገባውና ይዞታ ሄደ። ነገር ከሆነ የምትፈልጉት ምንም አልፈለግም። አንተ ለምን ይዘህ አትሄድም? ገንዘብ ምን ይዘህ ሂድ። በቃ ስለ ገንዘብ እኛ አልመጣንም። ይዘው ሂድ። ወሬ የፈለከውን ነገር ይመጣል። ከመንገድ ላይ ይዞ መጥቶ ምንድነው የምትፈልገው? ስሜን እየጠራሽ ሰምተሃል መሰለኝ። ስለ ልጅ ፍቅር ምናምን የምታውቀው ነገር የለም አለ። ማነህ ሲጀምር ሰው ሲያስጠላ በእናታችሁ ሊሆን ይችላል። አንተ ከማን ጋር እያወራህ እንደሆነ ታውቃለህ? ማነህ? ዜጋ ነኝ በነገር ላይ ዜጋ የምን ማንነት የለም። እሱን ያዘው እሱን ተውና ሩዬ ዛሬ መተህ ለምንድን ነው እንደዚህ በዚህ ልክ ሽንጥንገት የምትናገረው? አንተ መናገር ፈልገህ ላይሆን ይችላል። እንኳን አንድ ነገር ልንገርሽ፣ የመጀመሪያው ባልሽ ቅድመ ከምንም ነገር ልጅ እያለቀሰ በሻማ ሙድ ሮማንቲክ ምናምን ራት ግብዣ ሌላ ታሪክ ነው። እሱን ሄደ ለምንድን ነው ይሄ መጀመሪያው የሚስት የልጅ